ባቢ ክፍል 1 እሺ አሁኑኑ አስገባልሃለሁ። ይቅርታ ስራ በዝቶብኝ ስለነበር ነው ቶሎ ያልመጣሁት። ምን ልታዘዝ? እንዳንቺ አይነት ፈካ ነጣ ያለ ማኪያቶ አምጪልኝ። እሺ አሁን አመጣለሁ። ስሚኝ ታዲያ ደራሽን ስኳር እንዳይኖረው አንቺ ከነካሽው ጣዕሙ ስለሚጨምር ሌላ ስኳር አስፈልገው። አረ ትላንትና እኮ በጣም ቸኩዬ ስለነበረ ነው ሂሳቡን ሳልሰጥ የሄድኩት። ሂሳብ እኮ ያልጠየኩ ቸኩለ ስለነበረ ሰዓትን እንዳላቃጥል ብዬ ነው። ያስታውቅ ነበር አይደል? አዎ በጣም ታስታውቃለህ። በእውነት ካንተ ይሄን ያህል የሰው መረዳት አልጠበቅኩም ነበር። በጣም አመሰግናለሁ። አመሰግናለሁ። እሱ ላንተ ቲፕ ነው። ፈገግታም ትህትናህም በጣም ደስ ይላል። ቀጥልበት። አመሰግናለሁ። እሺ ደህና ዋል። አተባሪው ጸብ ነው እንደምፈልገው ከኔ ጋር ሚኒሼ ይገባል ያልሽ አተባቢ ምሳ ቀርበው ያልኩ አንዴ ና ብለው የምሳው ይነሳበት። እሺ በቃ መጣው እያየሽ አሁን ቀን ምሳዬን በልቼ ልምጣ። ታውቋት ህሊና ትባላለች። በጣም ጸደይ ሰው ነች። በዛ ላይ የዘረጦ ልጅ። ወይኔ ትንሽ ግራ አጋባችሁ መሰለኝ። የመለኛ ልጅ ነች። ሰው መርዳት በጣም ነው የሚያስደስታት። ከኔም ጋር የተገናኘነው በለመደጇ ሰው ስትረዳ ነው። እኔም ከተረጂዎቹ አንዱ ነበርኩኝ። የዛሬን አያድርገውና እኔም ጎዳና ላይ በነበርኩበት ሰዓት ማለት ነው። ምን ነው ጎዳና ስላስደነገጥኳችሁ አይደል? አይዟችሁ አሁንም አድሜ ለህሉ ታሪክ ሆኗል። ስንገናኝ ትንሽ መላ ሰታኝ ይሄን ሊስትሮ አስጀመረች። እኔም አላሳፈርኳትም። በት ብዬ እቺ ሊስትሮ ለማሳደግ እየጣርኩ ህሉ ማለት ልክ እንደ እህቴ ነች። ግን ባሪያው ሁሌ ግራ እንዳጋባኝ ነው። ህሉ አንተ ጋር በመጣሽ ቁጥር የምታሳየው ፌስ ምንም ልክ አይደለም ይለኛል። እስኪ እናንተ ፍረዱ።